ኃጢአታችን በዝቷል፣ ወንጀለኛ ሆነናል። የምንሰራው መልካም ስራ እየቀነሰ መጥፎ ስራችን እየጨመረ እየበዛ መጥቷል። ግልም ደስታም ሰላምም ርቆናል። ዛሬ ሁሉም እያማረረ ነው ያለ ስለ ኑሮ ውድነት፣ ስለ ሰላም እጦት በየጊዜው የሚሰማው ነገር እየከፋ ነው የመጣው። ለዚህ አንዱና ዋነኛው መፍትሄ ወደ አላህ መመለሳችን፣ ተውበትና ኢስቲግፋር ዕለታዊ ሥራ ማድረጋችን ላይ ነው። በተውበትና በኢስቲግፋር ላይ ራሱን ቢዚ ያደረገ ሰው ያለምንም ጥርጥር ይድናል። ይሄ ከ1400 ዓመት በፊት በአላህ ቃል የተነገረን ነው። ዛሬ ካፊሮች በየመንገዱ መንግሥተ ሰማያት ቀርባለች ንስሐ ግቡ እያሉን አላህ ከ1400 ዓመት በፊት ባወረደው ቃሉ ሱረቱ ኑር ላይ ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። ዓላማና ግቡ ፈላህ መውጣት ነው። ለዓለኩም ቱፍሊሑን ትድኑ ዘንዳ ይላል። ከኛ ውስጥ መዳን የማይፈልግ አለ እንዴ? ይኖራል? ከአላህ ቁጣና ቅጣት ሁላችንም መዳን እንችላለን፣ እንፈልጋለን። ታዲያ መዳን የምትፈልጉ ከሆነ ምን አድርጉ ነው ያለው? ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን። በአላህና በመጨረሻ ቀን እናምናለን የምትሉ ሙእሚኖች ሆይ ተውበት በማድረግ በመጸጸት ወደ ጌታችሁ መንገድ ተመለሱ ነው የሚለው አላህ። ተውበትና ኢስቲግፋር ቋሚ ስራችን ከሆነ ያለምንም ጥርጥር እንድናለን። ተውበት ያላሰረዘውን ኃጢአት፣ ኢስቲግፋር ምህረት ያላስገኘለትን ወንጀል መልካም ስራችን በፍጹም ሊያስምረው አይችልም። ስለዚህ መሆን ካለበት ተውበትና ኢስቲግፋር ሁሌም ቀዳሚ ስራችን ሊሆን ይገባል ማለት ነው። ከነ ኃጢአታችን ከሞትን ነገ አላህ ፊት ከቀረብን ሰው ከነ ወንጀሉ ጀነት በፍጹም አይገባም ከመጥራቱ በፊት። ዱንያ ላይ በተውበት በኢስቲግፋር ካላጠራ ነው ወይ በቀብር ቅጣት በአኺራ ጭንቀት ካልቀለለ ያ ዋጋም ያስከፍለን ጀሃነም እሳት ነው የሚሆነው። ስትለምኑት ያ ረቢ ስጠኝ በሉት አይደለም ያሉት፣ ወአንቱም ሙቂኑን እርግጠኛ ሆናችሁ ያሉት። የቂንን አላህ ይፈልጋል። ሳንጠይቀው በፊት ኡድዑኒ አስተጂብ ለኩም ያለው ጌታ እሱ ነው። በፍጹም እምቢ አይለንም። ግን አንድ ጥያቄያችን ትክክል ነው ወይ? አጠያየቁ ከልብ ነው ወይ? ሁለተኛ ደረጃ ደግሞ ዓላማና ፕሮግራም አለን ወይ? ቢሰጠንስ ምን ልናደርግበት ነው? ግድ የለም ለሱስ አይቸግረውም ተብሏል። ከጠየቅከውም 10 እጥፍ ይጠይቅሃል። አላህ ማለት ወአታኩም ሚን ኩሊ ሰአልቱሙሁ እንዳለው ከጠየቅነውም በላይ የሰጠ ጌታ ነው። ግን እቅዳችን ምንድነው? ተመልሰን የምንበላሽበት ከሆነስ? እኛን ሙዓመላ የሚያደርገን ጌታችን እንደ ሕፃን ልጅ ነው። ልክ አንተ እንደወለድከው ልጅ ስኳር ስለጣፈጠው ስኳር ባየ ቁጥር አቅምሰኝ ቢልህ ትከለክለዋለህ፣ ያልቅስ እንጂ። መከልከልህ ግን እምቢተኝነትህን ለመግለጽ አይደለም፣ ለራሱ አስበህለት ነው። ይጎዳብኛል፣ ጤናው ይቃወሳል ብለህ ነው። አንተ የምትጠይቀው ዱንያ ዓላማና ፕሮግራም እቅድ ከሌለ አላህ የለቀቀልህ ጊዜ እንደ ቃሩን መጥፊያህ ቢሆንስ እንጂ እውነት አንተ አላህ ዘንድ ከቃሩን ያነሰ ክብር ኖሮህ ነው እንዴ? እሱ እኮ ካፊር ነው፣ የአላህ ጠላት ነው። አንተ ቢያንስ ሙስሊም ነህ፣ ከነ ወንጀልህ የአላህ ወዳጅ ነህ፣ ጌታህን የምትወድ አኺራን ተስፋ የምታረግ ነህ። ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ ብለህ እንደ ቃሩን አልካድክም። ግን ለምን ከቃሩን በላይ አልሰጠህም? አንደኛ ጠይቀኸዋል ወይ ነው። ሁለተኛ ዓላማና እቅድስ ነድፈሃል ወይ? ቢሰጥህ የት ቦታ ላይ እንደምታደርገው። ለምን ነገ ወላ ተስአሉነ የውመኢዚን አኒ ነዒም ካለ ይሄ አንዱ ጸጋ ነው፣ ሊጠይቅህ ይችላል። መጥፊያ ይሆናል ብሎ ከሆነስ የከለከለ ዱዓህን ሰምቶሃል ማለት ነው።